በምድር ላይ ትልቅ አንድ ነገር አለ። የድንግል ማርያም ልጅ መሆን ነው። የእሷ ልጅ መሆን በጣም ትልቅ ነገር ነው። ልጅ መሆን ማለት እስኪ አንድ ጊዜ ልጅ ስለመሆን አስቡ። ትንሽ ልጅ መሆን ማለት ሕፃን መሆን እኮ ነው። እንደ ሕፃኑኑና እመቤታችን እማማ ብላችሁ እናት አድርጋችሁ ስትስሉ ነው። ገብቷችኋል? እሱ ነው ደስታ የሚሰጥ። ግን ይሄም የራሴ ስዕል ሊሆን ይችላል። አሁን እኔ ትንሽ ልጅ ሁኜ እመቤታችን እጄን ይዛኝ ስትጎትተኝ ደስ ይለኛል ሳስበው ማለት ነው። እንደዛ በሆን እናት የሆነ ጎረቤት ስትል ልጇን እንደዚህ ድንኩል እያደረገችው ይዛው ስትሄድ ታውቃለች። እንደዚያ ቢሆን ደስ ይለኛል። ደግሞ ይሆንልናል እኮ ካመንን ምንኖራለሁ። እመቤታችን የደስታ እናታችን ነው። በቅን ሕሊና ሆናችሁ ስሙ። እውነቴን ነው። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ገብቶም ስራ ይሰራል፣ ፈቃደኝነታችንም ይፈልጋል። ስለዚህ እመቤታችን ለሁላችን እናታችን ናት።